እነርሱም በሳምንቱ በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጁንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ። ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅር ይባልላቸዋል፣ የያዛችኋቸው ተይዘውባቸዋል አላቸው። ነገር ግን ከ12 አንዱ ዲዲሞስ የሚባለው ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከሳምንተኛውም ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስ ከእነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትን ወደዚህ አምጣና እጆቼን እይ፣ እጄንም አምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ አለው። ቶማስ ጌታዬ አምላኬ ብሎ መለሰልን። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚያ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። አሜን። ሁለት ሰው አሜን ይበል። አሜን። ክብር ለመንፈስ ቅዱስ ይሁን። ዛሬ የመልእክቴ ርዕስ ይሄ ነው። ያመንክ እንጂ ያላመንክ አትሁን። አጠገባቸው ያለውን ሲያዙትና ያመንክ እንጂ ያላመንክ አትሁን በሉ። አልሰማሁም። ያመንክ እንጂ አትሁን። ይህንን መልእክት እንካፈላል። እዚህኛው ጋር ግን በጣም ለየት የሚያደርግ ነገር አብረን ያየነው ማርያም በማለዳ ኢየሱስን ሬሳውን ለማየት ወደ መቃብር እንደሄደች አየን። ወደ መቃብር ስትሄድ መቃብሩ ባዶ ነው፣ ምንም አላየችም። የኢየሱስን ሬሳ ነው ልታይ የመጣችው፣ የለም። ስታጣው በፍጥነት ወደ እነ ጴጥሮስ መጽሐፍ ቅዱስ ሌላኛው ደቀ መዝሙር ይላል፣ ዮሐንስ ይሆናል ብዬ አስባለሁ። በፍጥነት መጣ፣ አንድ ነገር አለች፣ የኢየሱስ ሬሳ በዚያ የለም አለች። ፈጥነው እነሱም ተከትለዋት መጡ። ሲመጡ መቃብሩ ባዶ ነው። እኔ ጋር ናችሁ? ክብር ለኢየሱስ ይሁን። መቃብሩ ባዶ ነው። መቃብሩ ባዶ ነው። ሁለቱ ደቀ መዝሙር በፍጥነት ተመልሰው ሄዱ። ማርያም ግን በዚያ ቆየች። ደጋግማ መቃብሩ ውስጥ ሳያለች። ምክንያቱም ከቤቷ ስትወጣ የወጣችበት ትልቁ ዓላማ ጌታ ኢየሱስን ለማየት ነው። አላመነችም። ውስጧ ጥርጣሬ አለ። ደጋግማ መቃብሩ ስታይ አንድ ነገር አየች። ሁለት መልአክ፣ አንዱ በግርጌ አንዱ በራስጌ ተቀምጦ አየች። እና ቀና ብለው አንድ ነገር አሏት። ኢየሱስ ጌታ ነው። የናዝሬቱ ኢየሱስን እንደምትፈልጊ እናውቃለና ተነስቷል፣ እርሱ በዚህ የለም አሏት። የሚገርመው ግን ስለምን ታለቅሻለሽ? ምን ትፈልጊያለሽ ሲሏት የመለሰችላቸው መልስ ነው። ምን አለች? ጌታዬ አለች። ምን? በዚህ በሉ ጌታዬ። ምን ትፈልጊያለሽ? ጌታዬ። ስታወራቸው ጌታዬ ነው የምፈልገው አለች። እዚያው ቆየች፣ ፈጥናም አልሄደችም። ጌታን ፍለጋ ነው የመጣችው። ጌታን በመጠበቅ ቆየች፣ እዛው ቆየች። ያንን ትዕይንት አይታ መልአክ አየሁ ብላ ሮጣ አልጠፋችም፣ ቆየች። ዞር ስትል
ራሱ መጣ። አሜን። ኢየሱስ ጌታ ነው። ራሱ መጣ አጠገቡ አየችውና የሚገርመው እሷ የመሰላት እሱ አይደለም አትክልተኛ ነው የመሰላት። ዞር አለችና ጌታዬን ወስደው ከሆነ አለች። ኢየሱስ ጌታ ነው። ማንን ወስደው ከሆነ? ጌታዬን ወስደው ከሆነ እባክህ ስጠኝ እኔ ወስደዋለሁ። ፍላጎቷ እሱ ነው። ጌታዬ ከጅማሬው እስከ ፍጻሜ የማርያም ወሬ ጌታዬን ጌታዬን ጌታዬን፣ ሌላ ምንም የለም። በኋላ ኢየሱስ እንደዚህ ያላት ማርያም አለ። ወዲያው በራላት። ረቡኒ አለችው፣ መምህር ሆይ። ምክንያቱም የምትፈልገውን አገኘችው። ዛሬ በኢየሱስ የምትፈልጉትን ማለዳ ላይ ተገናኙት። ዛሬ ነገ አላልኩም። አሁን በዚህ ሰዓት በኢየሱስም ከምትፈልጉት ጋር ተገናኙ። እግዚአብሔር በኢየሱስም የምትፈልጉትን ነገር ያገናኛችሁ። በኢየሱስም እንደዚህ መረቋችሁ ሆነላችሁ። አሁን ይህን ባለፈው ማታ ስናገር ነበር። እዚህ ጋር ደግሞ የሚገርም ነው። በሳምንቱ ነው። በመሸ ጊዜ ደቀ መዛሙርቱ በአንድ ላይ ተሰብስበዋል። ለምን? አይሁድን ፈርተው። በጣም ስሙ። አይሁድን ፈርተው በአንድ ስፍራ ተከማይተዋል። ለምን? ኢየሱስን ገለውታል። እነኚህ ደግሞ የኢየሱስ ተከታዮች ናቸው። ከኢየሱስ ጋር ይታወቃሉ። ኑሯቸው ህይወታቸውን ትተው ኢየሱስን ተከትለዋል። አንዳንዱ አሳ አጥማጅነቱን ትቶ፣ አንዳንዱ እናት አባቱን ትቶ፣ አንዳንዱ ቀራጭነቱን ትቶ፣ አንዳንዱ ብዙ ነገሩን ትቶ ኢየሱስን ተከትሏል። አንዳንዱን ደግሞ ያው እንደምታውቁት ከጎዳና አንስቶታል። ከውርነት ፈውሶ እንደነ በርጠለሚዎስ አይነቱን ተከተሉ ብሏቸዋል። ተከትለውታል። አሁን ኢየሱስ ሞቷል። ኢየሱስ ሞቶ ተቀብሯል። ተቀብሮ 3 ቀን ሆኗል። ስለዚህ አይሁድ ተረኛ አድርገው ደግሞ እኛን ይገሉናል። ለምን? የኢየሱስ ተከታይ ናቸው ብለው ይገሉናል ብለው አንድ ስፍራ ተከማይተዋል። ማንን ፈርተው? አይሁድን፣ ሞትን ፈርተው ተከማይተው በፍርሃት እያሉ በር ሳይከፈት ምን ሳይ ኢየሱስ መካከላቸው ሰላም ለእናንተ ይሁን። ራሳ ካታራ ባጋዲያባ እየፈራ ሞት እየጠበቀ ላለው ትውልድ እንደዚህ አይነት ድምፅ መጣለት። ሰላም ለእናንተ ይሁን። ሞት እየጠበቃችሁ ነው። ሰላም ለእናንተ ይሁን። አይሁድን ፈርታችሁ እዚህ ተከማይታችኋል። አዎ ሰላም ለእናንተ ይሁን። ይኸው ዛሬ በኢየሱስም ሰላም ወደ አንዳንድ ሰዎች ቤት ይገባ። ሰላም የደፈረሰባችሁ፣ ኑሯችሁ የተናወጠ፣ አእምሯችሁ በጭንቀት የተሞላ፣ ደስታና ነፃነት ያጣችሁ ኢየሱስ ሰላማችሁ ሆነ። አንድ ሰው ኢየሱስ ሰላሜ ነው ይበል። ሰላም ለእናንተ ይሁን። መካከላቸው ይኸው የቆሰልኩት ይኸው ጭንጋር ይኸው ጎኔ ተመልከቱ። ይሁን ሰላም ለእናንተ ይሁን አላቸውና እጆቹን ጎኑን አሳያቸው። ደቀ መዛሙርቱም ይላል መጽሐፍ ጌታን ባዩት ጊዜ ደስ አላቸው። አሜን። ምን አላቸው? ደስ። ጌታን አይተው። ቅድም እኮ ፈርተው ነው። በር ዘግተን አጥነን ተቀምጠን እንዳይገድሉን አይሁዶች ፈርተን ውሎ አደረ ልብ እንደዋለለ ምን ጠብቀው ጌታ ወዴት አለ? የሰላም ምንጭ አንተ ሰላም። የሚገርማቸው ልባቸው የዋለለ ቀናቶች አሉ። በፍርሃት ተውጠው በቃ ሰላማቸው ተወስዶ፣ ምክንያቱም የለማ ጌታ ይገሉናል በሚል ስጋት እና ድንገት መካከላቸው መጥቶ ሰላም ለእናንተ ይሁን፣ ይሄው ችንካሩ፣ ይሄው ቁስሌ ብሎ ሲያሳያቸው መጽሐፍ እንደዚህ ይላል፣ ጌታን ባዩ ጊዜ ደስ። ዋው ምን አይነት ደስታ እንደሆነ እዛ ሁኑና አጣጥሙት። ይኸው ባዩት ጊዜ ደስ አላቸው። አሁን በኢየሱስም አንድ ሰው በገንዘብ አይደለም፣ በወርቅ አይደለም፣ በሆነ ነገር በጌታ ደስ ይለዋል። ጌታን አዩት። እንሞታለን ብለው የሚጠብቁ ሰዎች ጌታን ሲያዩት ደስታቸው። ሃሌሉያ። አጠገብ ያለውን ሰው ያዙትና ደስታ ሙሉ የሚሆነው ጌታን ስታይ ነው። ድገሙና በሉት። ጌታን ስታይ ነው።
ሃሌሉያ ባለው ያመንክ እንጂ ያመንክ አትሁን አለው። አስገብቶ ቼክ ሲያደርግ ቶማስም ጌታ አምላኬ ሆይ ብሎ መለሰለት። ኢየሱስም ስላየ አመንከኝ፣ ሳያዩ የሚያምኑ ብዙ ናቸው ነው። ለዚህ ነው መልእክቴ ይሄ ነው ወዳጆቼ። የሚያምን ሰው ከማያምን ሰው ይሻላል። የሚያምን ሰው ከማያምን ሰው ይበልጣል። በትችሉ የሚያምን ሰው ሁኑ። በትችሉ እውነቴን ነው ብላ የሚያምን ሰው ካለማመን ምንም የለም። በማመን ግን ይወዳችሁ ይህንን ታላቅ መጽሐፍ ሙሉን ከዘፍጥረት እስከ ራእይ ድረስ ብታነቡ ስለ እምነት አባቶች ይዘረዝርላቸዋል። በማመናቸው ምክንያት ስለሆነላቸው፣ በማመናቸው ምክንያት የሆኑትን፣ በማመናቸው ምክንያት የተቀበሉትን፣ በማመናቸው ምክንያት የገቡበትን፣ በማመናቸው ምክንያት ድል ያደረጉትን፣ በማመናቸው ምክንያት ያስለወጡትን ያሳያቸዋል። ስለዚህ ከማያምን ሰው ይልቅ የሚያምን ሰው ይሻላል። የሚያምን ሰው በዘመናት መካከል ገዢ ነው። የሚያምን ሰው በዘመናት መካከል ሃሌሉያ እየጠፋ አይሄድም። የሚጠፋ ይመስላል፣ ነገር ግን እየደመቀ ይሄዳል። ለምን ያምናል? አጠገባቸው ያለን ሲያጡትና የሚያምን ሰው ይሻላል በሉት። ድገሞ በጌታ አሁን ቤተክርስቲያኑን አደባባዩን የሞላው የሚያምን ሰው አይደለም፣ የሚጠራጠር የሆነ ቦታ ላይ እጠፍ ማለት የሚፈልግ አስመስሎ የሚኖር ውስጡ ምንም እምነት የሌለ እነዚህ አይነት ትውልድ ነው ያለው። እየሞት እግዚአብሔርን እመኑ። ባለቀ ሁኔታ ውስጥ እያለፍ እመኑ። ባለቀ በተሟጠጠ በተዘጋ ነገር ውስጥ እመነው። እሱ ድንገት ነገርን ይቀይራል። ኢየሱስ ነው ያለው። የኔ ጌታ ኢየሱስ እንደዚህ ያለ የሚያምን እንጂ የማያምን አትሁኑ። አጠገብ ያለውን ሰው ያዘውና በደንብ ንገረው። ይሄን መልእክት ለአንድ ሰው ነው። ዝም ብሎ ቸርች እየተመላለሰ ለሚሄድ ቸርች በመመላለስ ዘመን እያስቆጠረ ላለ ለአንድ ሰው ንገረው። የሚያምን እንጂ የማያምን አትሁን በሉ። ድገመው። አሁኑ የመጨረሻውን ድገመው። ሲል የሚያምን እንጂ የማያምን አትሁን። አባቶቻችን ለምሳሌ እነ ዳንኤል ጋር ውሰዳችሁ። የተራቡ አናብስት ጉድጓድ እንደሚጣሉ እየተነገራቸው ይሄ በቃ ግድ ነው። ንጉሱ በቀለበቱ አትሟል። በቀለበቱ አተመ ማለት ንጉሱ ከስልጣን ይወርዳታል እንጂ ህጉ አይሻርም። ህጉ በፍጹም አይሻርም፣ ይፈጸማል። የሚገርመው ዳንኤል ህግ ወጥቶ እንኳን ህጉን ትቶ የሚያምን ስለሆነ ሃሌሉያ፣ ምንም ስርዓትና ህግ ቢደነገግ ወደ አንበሶች ጉድጓድ እጣላለሁ እንጂ ከመጸለይ አላቆምም። አላቆምም። በቃ አምናለሁ እግዚአብሔር። እንደዚህ አይነት ሰዎች ዛሬ ከዚህ ጉባኤ አሸንፎ ይወጣሉ። ይላችሁ አታመቻምቹ። አጠገባችሁ ያለውን አታመቻምቹ በሉት። ስጠግብ ነው ጌታን ማመልከው የሚል አለ። ስጠግብ ነው፣ ስለብስ ነው፣ ሲሞላልኝ ነው። ሳይሞላልኝ እየራበኝ ቁርበት ላይ እየተኛው ጅባ ላይ እየተኛው ብራዘር እግዚአብሔር ይታመናል። ትታመናለህ ሚለው መዝሙር ዘምሩ ግቡ። በቃ በሁሉ ምድረ በዳ ላይ ይታመናል። ባዶ ነገር ላይ ይታመናል። ሰው አይሆንም ብሎ በዘጋው ነገር ላይ ይታመናል። አታልፍም በቃ አንተ ነገር ዘንድሮ አበቃ እየተባለ ይታመናል። ምክንያቱ ምንድነው ስትሉኝ የምናመልከው የሚታመን ነው። አሜን በለው። ከማያምን ሰው የሚያምን ሰው ይሻላል። ክርስትና በእምነቱ አጠገባቸው ያለው ክርስትና በእምነቱ በሉ። ገሙና በሉ። እምነት አንዳንድ ሰው እምነቱ ከፍ የሚለው አካውንቱ ላይ ገንዘብ ሲጨምር፣ አንዳንድ ሰው እምነቱ ከፍ የሚለው አጨብጫቢዎች ሲበዙለት ነው። አንተ ጀግና ነህ፣ ብርቱ ነህ ምናምን። እግዚአብሔር ይታመናል። አሜን።
አጠገባቸው ያለውን ሲያዙትና እግዚአብሔር ይታመናል። ይገሙና የመጨረሻ ሃሌሉያ። ይኸውላችሁ እኔ አንድ ጊዜ ለነጌሌ አርሲ የእግር ኳስ ቡድን ትንቢት ተናግሬ ነበር እና ትዝ ይለኛል ስቴዲየም ላይ ነው ይሄንን ትንቢት የተናገርኩት። ሰው ረስቶታል። የዚህችን ቤተክርስቲያን የሁለተኛ ዓመት የምስረታ ኮንፈረንስ ስቴዲየም ላይ ስናዘጋጅ የጋብቻዬን ፕሮግራም እዛ ነበር ያደረግነው። እዛ ላይ ትንቢት ተናግሬያለሁ እና የነጌሌ አርሲ እግር ኳስ ወደሚገርም ደረጃ እንደሚመጣ ተናግሬ ነበር። ኢቭን ማስታወሰው ኮቹ መጥቶ አናገረኝ። እየጸለይክልን ነው ወይ? እሱ ሙስሊም ግን እግዚአብሔር እንደሚሰራ አሁን በጌታ ሳይሆን አይቀርም ሳስብ ብዙ ነገሮች ተለውጠዋልና ኢየሱስ ጌታ ልጁም ተለውጧል። ብዙ ነገር በስፍራው አይደለም እና ሙስሊም ነው። አንድ ሰፈር ነው ያደግነው። ወደ እግር ኳስ ዓለም እንዲመጣ ምክንያት ነኝ። ዛሬ ዓለም ይነጋገርበታልና ትላንትና ግን እዛ ሻውሌ የሚባል ትምህርት ቤት ውስጥ በር ከፋች ይሳቅ እና እዚህ ምድር ላይ እግር ኳስ እንዳይወጣ የተደረገ የጨለማ ስራ እግዚአብሔር ገልብጦታል። ይሳካል። ከዛ ትንቢት በኋላ ወደ ከፍተኛ ሊግ አለፈ። ከፍተኛ ሊግ አንዴ ሲወጡ አንዴ ሲወርዱ ይሄው በአሁኑ ደግሞ ፕሪሚየር ሊግ የሚባለው ውስጥ ገቡ። እግዚአብሔር ይባረክ። ዛሬ አስፋልት ብትወጣ አስፋልቱ በሰው ተጨናንቋል። እግር ኳስ ምን እንደሆነ ማያውቅ ሁሉ ከገጠር ሁሉ ተሰብስቦ መጥቷል። አንድ ቀን ስለ እግር ኳስ ምንም ይንት የሌለው ነጌሌ ደረሰ ምንም የማያውቅ ሰው አስፋልት ነው ያለው። ለምን? ነጌሌ ሻምፒዮን ሆናለች። ግን በእነኚህ ዓመታቶች ውስጥ አንድ ነገር ጠብቅ ነበር፣ ይሄ ነገር እንዲፈጸም። ምክንያቱም የተናገረ ማን ስለሆነ ጌታ። እግዚአብሔርን አምነዋለሁ ስትሉ የሆነ ሰሞን ላይ የጸለያችሁ ጸሎት በቃ ነገ ይሆንልኛል ብላችሁ ስትጠብቁ ጭልምልም ብሎ ከዚያም በኋላም ቢሆን ከጨለማው በኋላ እግዚአብሔር ያደርገዋል ብሎ መጠበቅ ነው። ይህን በደንብ አብርሃም ከአባቱ ቤት ተለይቶ ሲወጣ እግዚአብሔር የነገረው የሚያምር ነገር ነው። ዘር ይበዛል፣ የአሕዛብ አባት ትሆናለህ፣ ባርካለሁ፣ አከብራለሁ፣ የሚረግሙ ይረገማሉ፣ የሚባርኩ ይባረካሉ። በቃ ምናምን ብሎ ነው እግዚአብሔር ይባረከው። ሲወጣ ግን መንገድ ላይ ሚስቱን ተቀምጧል። ሲወጣ ግን መንገድ ላይ ጦርነት ገጥሞታል። ሲወጣ ግን የማይሆኑ ሁኔታዎች፣ ስጓጉጦች፣ አስቸጋሪ መንገዶችን አሳልፏል። እግዚአብሔር የነገረው በረከት ነው። እግዚአብሔር የነገረው ከፍታ ነው። የሚገርማችሁ ነገር እግዚአብሔር ግን በሁሉ ሁኔታ ምን ይላል? ስንቶቻችሁ እግዚአብሔርን ታምናላችሁ? በሱልና እግዚአብሔር ምን ያህል ታምናላችሁ? ተጠራጣሪዎች ናቸው። አንዳንድ ሰው ጌታ ተናግሮት ቤት ሲገባ ይረሳል። እዚህ ከፍ ብሎ ትንቢት ሰምቶ ቃል ሰምቶ አሜን ሃሌሉያ በቃ ወጥቻለሁ፣ ተሻግሬያለሁ፣ ከፍ ብያለሁ፣ ለምንም ያለው ብሎ ቤት ሲገባ የኔ ታሪክ ሁሌ ጨለማ ይላል። በቃ ቀንስከው፣ ከከፍታ ቀንሰሃል። ክብር ለኢየሱስ ይሁን። ዝም ብለህ እመን፣ ዝም ብለህ እመን፣ ዝም ብለህ እመን። ድንገት እግዚአብሔር ከበር ያነሳል። አሜን። ዝም ብለሽ እመኚ። ያልጠበቅሽው በር አንቺ በጠበቅሽው ሳይሆን ባልጠበቅሽው አቅጣጫ እግዚአብሔር በር ይከፍታል። አሜን። አጠገባችሁ ያለው ሰው ንቁትና ዝም ብለህ እመን ነው። ደግሞና እምነት ነው። ይኸውላችሁ ኢየሱስ በዚህ ምድር በቃ እየጨረስኩ ነው፣ ወደ ጸሎት ነው ማለት ነው። በዚህ ምድር ኢየሱስ ካስተማራቸው ትምህርቶች መካከል አንዱ እምነት ነው። ምን አልኩት? እምነት። ለምሳሌ እምነት ቢኖራችሁ ይህንን ሾላ ተነቀልና ወደ ባህር ጠልቅ ሂድ ብትሉ ይሆንላችኋል። ሲፈውስ እምነትሽ አድኖሻል። የሆነ ፐርሰን ሲመጣ እመን እንጂ አትፍራ። ኢየሱስ የተናገረው ነው የምነግራችሁ። የሆነ አካል ሲመጣ ለሚያምን ሁሉ ይቻላል። አይገርማችሁም? የሰናፍጭ ቅንጣት እምነት ቢኖራችሁ እኔ ምን ልበላችሁ፣ ለሚያምን ሁሉ ይቻላል። የሚያምን እንጂ የማያምን አትሁን። የኔ ጌታ በጣም ሰፊውን ያስተማረው ስለ እምነት።
ያለ እምነት እዚህ ምድር ላይ ስትኖሩ ምንም አታመጡ። ክብር ለኢየሱስ ይሁን። ያላችሁ የፈለገ ፒኤችዲ ዲግሪ ማስተርስ ከዛም ከፍ ያለ ከፒኤችዲ ዲግሪ ከፍ ያለ ሌላም አምጡ ስሩ። እምነት ከሌላችሁ ያው እምነት ስላችሁ እምነት የሚለው ቃል ድፍረት ማለት አይደለም። እምነትና ድፍረትን ለዩ። ደፋርነት እምነት አይደለም። እምነት